ዋትስአፕ ፋሚሊ ዛሬ ደግሞ ባበደና በቀውጥ ቪዲዮ ተመልሰናል ማለት ነው። ሳምንት ቃል በገባንላችሁ መሰረት ቦታ እናሳያችኋለን ብለን ነበር። ያበደ ቦታ ነው የምንሄደው ዛሬ። ያን ቃል እንፈጽማለን። አብራችሁን ቆዩ። ቪዲዮ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ያዞ ፋሚሊ እንግዲህ እንሄዳለን ማለት ነው። እንግዲህ ከበሩ አካባቢ ነው የምንገኘው ማለት ነው። ኢንዲቴል ከውስጥ ያለው ምን እንደሆነ እናያለን። በጣም የሚገርም ነገር ነው የምታዩ። አብራችሁ ቆዩ። ዋው 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 ዋው! የዚህ አካባቢ ደግሞ የምታዩት ማለት ነው ገና ከመግባታችሁ መግቢያ በር አካባቢ ነው ያለው። ይሄ ዋው 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 ዋው! ይሄ ቦታው ጣና እንደመጣችሁ ከመግቢያው አካባቢ ላይ የምታገኙት ነው። በጣም ነው ደስ የሚለው። ያበደ ነው። በስማ አረንጓዴው ቦታ ምናምን አንድ ሁለት እያለን እንግዲህ ገስት ሩም ይላል። እንግዲህ እዚህ ሆቴል በምትገቡበት ጊዜ እዚህ ጋር ለመግባት ወይም ደግሞ ውስጥ ጋር ለማረፍ የምትፈልጉ ከሆነ በዚህ ትገባላችሁ ማለት ነው። ገስት ሃውሱ የምታዩት ነው። ገና አላለቀም፣ እየተሰራ ነው ያለው። ይሄ ደግሞ እዚህ ጋር የምታዩዋቸው የጽዳት ቦታዎች ነው። በጣም ያበደ ነው። ወስማ ተመልሼን በወዲኛው አሳያችኋለሁ ማለት ነው። በጣም የሚገርም ቦታ ነው ማለት ነው። ምክንያቱም እዚህ ጋር ለሪፍሬሽመንት ብቻ አይደለም እዚህ የምትገቡት ማለት ነው። ለሪፍሬሽመንት ብቻ አይደለም፣ ፋሚሊ ምናምን ሲኖራችሁ ጸዴ ብለው ልጆቻችሁ ምናምን ይታችሁ ውስጥ ሲመጡ ዋው! ይሄ ማለት ነው ለመዝናናት ብቻ አይደለም እዚህ የምትመጡት። በቃ አእምሯችሁ ይታደሳል ነው የምላችሁ። በቃ ስለ ሆቴሉ ያለ እዚህ ጋር ማለት ነው። በቃ በስማ ምን ልበላችሁ፣ ያበደ ነገር ነው የምታገኙት። ጣና አካባቢ ወይም ደግሞ ባህሩን ይዞ ነው ያለው። ዋው ዋው! ምን ልበላችሁ፣ በቃ እያንዳንዱ ነገር ኢትስ አሜዚንግ ፓርት አለው ማለት ነው። አሜዚንግ በጣም የሚያምር ዋው! እንግዲህ ወደ ሆቴል ምናምን እየደረስን ነው። ከዚህ ከመግባት በፊት በውስጥ አልጋ የምትይዙበት ወይም ደግሞ ለማረፍ ስትፈልጉ የምታዩቸው ነገሮች ናቸው። እዚህ ጋር ያበደ ነገር ታገኛላችሁ። ኑ ጎብኙ፣ ያበደ ነገር ታገኛላችሁ ማለት ነው። በጣም የሚያምር ዘመኑን የዋጀ ማለት ነው። ያበደ በቃ በስማ እንድበላችሁ how it can እዚህ ጋር መዋኛ ገንዳ ምናምን ታገኛላችሁ ማለት ነው ከመድረሳችሁ በፊት። ዋው ኦ ጋይስ በጣም ያበደ ቫይብ ነው የምታገኙት። ወይ ላሳያችሁ። ዋው እዚህ ጋር መጣችሁ ማለት ነው የምታገኙት ኦኤምጂ የሚያሰኝ ነው ማለት ነው። በቃ ስማ እዛ ላይ የያችሁት እዛ ላይ አረንጓዴ ቦታ አለ። እንወርዳለን ማለት ነው። ሲደብራችሁ እዚህ ጋር ገና ነው ያያችሁት ነው። እዚህ መስታየቱ ይህ ራሱን ከቨር አድርጎታል ማለት ነው። ውስጥ ጋር ያለው ቫይብ ኦ ማይ ጋድ እዚህ ጋር መዋኛ ገንዳ ነው። ከዚህ ከመግባታችሁ በፊት ደረጃ ትወርዳላችሁ። አሁን እዛ ታች ለመውረድ እዛ ታች ለማግኘት በይዞ ይሄ በመርከብ ስታይል ነው እየተሰራው ማለት ነው። ይሄ የምታዩት በመርከብ ስታይል ነው የተሰራው። ከመግባታችን በፊት አሁን እናያለን ማለት ነው። ተመልሰን ወደታችን እንወርዳለን። ግን መጀመሪያ በዚህ በኩል ያለው እንትን ላሳያችሁ። በዚህ ወደ ምስራቅ አቅጣጫ ስትሄዱ የምታዩት ማለት ነው ያበደ ማለት ነው። እዚህ ጋር መዋኛ ገንዳ አለ። እዚህ ጋር ደግሞ ታች ገና አሁን እኛ ያለነው ላይ ነው ከሆቴል ላይ ማለት ነው። ታች ስትወርዱ ደግሞ አለ ታገኛላችሁ ማለት ነው። ከመውረዳችን በፊት ግን ሆቴሉ ጋር ያሉት ነገሮች ያንን ትንሽ አሳያችሁ። ከላይ እንጀምራለን። ከላይ ጀምረን እያንዳንዱ ነገር ነው። ይህ ማለት በመርከብ ቅርጽ ነው የተሰራው። ዋው ዋው! ያበደ ማለት ነው። በታች ወርጄ ምናምን ላሳያችሁ። በጣም ያበደ ነገር ነው። ስትመጡ እዚህ ጋር ሁሉም ነገር እየተሟላ ነው። ካፌዎች አሉ፣ ሬስቶራንቶች አሉ። ስታንዳርዱን የጠበቀ ነገር ነው የምታገኙ። በቃ በጣም የሚያምር አይምሮን ከማደስ ጋር ማለት ነው።
ያበደ ያው ማጋነን ምናምን አይደለም፣ ግን በቃ ጸዴ ነው። ምን እውነት ለመናገር ከአየሩ ጋር ማለት ነው ጸዴ ነገር ነው የምታገኙት ማለት ነው። ጸዴ ይሄ አሁን ያለውበት ማለት ነው የተሰራው በመርከብ ቅርጽ ነው። ከታችሁኝ ሳሳያችሁ ማለት ነው ኖርማል የመርከቡን ሳይድ የያዘ ነው ማለት ነው። አሁን በዚህ በደረጃችን እንወርዳለን ማለት ነው። ዋው ዴይ ቱ ዴይ ሁሉም ነገር ይጸዳል ማለት ነው። ዝም ብሎ ምናምን አይደለም ይጸዳል ምናምን ነገር ደግሞ ያበደ ነው። ይህ ማለት እንግዲህ ከባህር ላይ ነው የተሰራው ወይም ደግሞ ከጣና ላይ ነው የተሰራው ግባል። ሁሉም ስታንዳርዱን የጠበቀ ነገር የምታገኝ አረንጓዴ ምናምን ጸዴ ማለት ነው። እዚህ ጋር ማለት ብዙ ነገር የሚቀመጠው ስታንዳርዱን ጠብቆ ነው። አረንጓዴ ቦታ አለ፣ ከዛ ደግሞ ጣና አለ ማለት ነው። እይዛ ጋር ምናምን ምናምን ስታንዳርዱን የጠበቀ የምታገኙት አሁን ሪዘርቭ ነው። ብዙ ቦታው ሪዘርቭ ነው። ሶስት መጠን የራሱ መቀመጫ መዝናኛዎች የምታገኙ እስኪ በጣም የሚገርማቸው እንዴት ከባህር ላይ እንዴት እንትን ይሰራል። ከባህር ላይ ይህ ሁሉ የጸናው ከባህር ላይ የምን ዛንዚባር ነው ባቢ፣ የምን ኒውዮርክ ነው። ማጋነን አይደለም። በእኛ ሀገር ልክ እንደዚህ ተሰርቶ ማየት በራሱ በጣም ተዛመዝ ቅድም ማለት ነው በመርከብ ቅርጽ የተሰራ ያልኳችሁ ማለት ነው። ሙሉ ነገሩ በመርከብ ቅርጽ ነው የተሰራው። ጣናን በሚገልጽና ጣናን በሚዋጅ መልኩ በመርከብ ቅርጽ ነው የተሰራው ማለት ነው። በጣም ነው ደስ የሚለው ማለት ስፔሻሊ ደግሞ ምሽት ምናምን ቢሆን ያበደ ነው የምታገኘው። አይ እንግዲህ ጋይስ በቃ የዛሬው ቪዲዮአችን ይህንን ይመስላል ማለት ነው። ቪዲዮውን እንደወደዳችሁና እንደተዝናናችሁበት ተስፋ እናድርጋለን ማለት ነው። ቪዲዮውን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ። በዚህ እንሰናበታለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።